ዛሬ የሞከርኩት ኤችቲኤምኤል ሲኤስኤስ እና ጃቫ በመጠቀም አንድ እኛ አካባቢ ያለ አንድ ጤና ተቋም ወይም መጀመሪያ ደረጃ ሆስፒታል እኛ ጋር አለ። እዛ ጋር አንድ ፔሸንት መጥቶ በአጭር ጊዜ መጀመሪያ ቤቱ ላይ ባለው ስልካችን እጃችን ላይ ባለው ስልካችን ተመዝግቦ መጥተው ሬጂስተር ይደረግና ይመጣና ያንን መጀመሪያ ያለበትን ቀጠሮ ወይም ፋይል ናምበሩን እሱ እስከሚመጣ ድረስ ፋይል ናምበሩ ወጥቶ ሂስትሪ ወደ ዶክተሩ ቀርቦ እሱ ልክ እንደመጣ ይህንን ፕሮሰስ በማለፍ የሚመዘገብ ሰው ተመዝግቦ የሚታከምበትን ሀሳብ ዝም ብዬ አመጣሁኝ። ይሄ ፕሮጀክት ሪስ ነው፣ ሶልቭ ለማድረግ ነው። ያው ዞሮ የህብረተሰቡን ችግር እና አንድ ፔሽንት መጥቶ ካርድ የሚያወጣበትን ጊዜ ከዛን ሌላ ኮንሳልት ምናምን ስቴፕ ያንን ይዘልና እሱን ስልኩ ላይ ጨርሶ ይመጣል። ከዛ ኖቲፊኬሽን ይደርሳል። ሬጂስተር ያደረገው ተረኛ በሆነው ዶክተር ወር እዛ ተረኛ ባሉ ሪሴፕሽን ላይ ሙሉ ዳታ ይቀመጣል። ከዛም በኋላ ልክ እንደመጣ ሌላ ቦታ ሳይሄድ ሰዓቱን ጊዜውን ለመቆጠብ ያክል ይህንን ፕሮግራም እንትን ብያለሁ እና እስቲ ወደ ቪዲዮ እንመጣለን። መጀመሪያ ቪዥዋል ስቱዲዮ ኮድ በመጠቀም ይህችን አጭር ኮድ ከእናንተ ጋር ያው ብጽፍ ደስ ይለኝ ነበር። ከመጀመሪያው ይህችን አጭር ኮድ ጽፍ ያለው እና ምን ይላል? እነኚህ ዲቭ አለ ከሱባ ፕራይመሪ ሆስፒታል ፔሽንት ሬጂስትሬሽን ፎርም ብዬ ታይትል ሰጥቻለሁ። ይህንን ታይትል ቀጥታ ወደ ቪዥዋል ስቱዲዮ ላይ ውጤታችንን ለማየት ከዛ ጾታ አለ፣ ወደታች ስንወድ ኤጆች አሉ፣ ስልክ ቁጥር አለ፣ የፔሽንቱ ስልክ ቁጥር አለ። ከዛ ሲስተሙን አፕዴት እያደረኩኝ ምናልባት ከዚህ በፊት የታከመበትን ኤምአርአይ ናምበር ደግሞ ኬዞች ለምሳሌ በሚገባው ቋንቋ በአማርኛ ሊሆን ይችላል፣ በአካባቢ በተለመደው ቋንቋ ያንን ሂስትሪ ይጽፋል ወይም ስክሪንሾት አድርጎ አፕላይ ያደርጋል እዛ ላይ ከዚህ በፊት የነበረበትን ታሪክ ማለት ነው። እና ያንን ታሪክ አፕላይ ሲያደርግ ዶክተር ይህንን ሂስትሪ ካነበበ በኋላ ኢሚዲየትሊ ሲመጣ ይህንን ኢንተርቪው አያደርግም ማለት ነው። ኢንተርቪው አያደርግም፣ ቀጥታ ወደ ያለው። ግን ይህ ሲስተም ለተመዝጋቢው ሆነ ለመዝጋቢው ትንሽ ውበት እንዲኖረው ያው መቀማሚያ ውበት እንዲኖረው ያስፈልጋል እና የተለያዩ ሎጎዎችን ማስቀመጥ ነበረብኝ። ደግሞ ለቪው ለሚያየው ሰው ዌብሳይቱ የሚያምር መሆን ነበረበት። ስለዚህ ሁለተኛውም ይህንን ሪዛልቱን አምጥቷል። ያ ማለት ቪዥዋል ስቱዲዮ ኮድ ላይ ራን ስናደርግ የራን እዚህ ጋር አሁን የነኚህ ኮዶች ናቸው። አጠቃላይ የኮዶችን እያያችሁ ነው። ስለዚህ እዚህ ጋር ማስተካከል የምንችላቸው ነገሮች ካሉ እንደዚህ ፕራይመሪ ሆስፒታል የሚለውን በአማርኛ የተጻፈውን ሀይድ አድርጌያለሁ እና እቺን ኮድ ቀጥታ ራን እኔ ብራውዘር ብዙ ጊዜ የምጠቀመው ክሮም ስለሆነ በክሮም ዲፋልት ክሮም አድርጌያለሁ እና ኤንድ ሪዛልቱ የምናየው ይሆናል ማለት ነው። ስለዚህ ይሄ ነበር አዲሱ። ስለዚህ ትንሽ አፕዴት ያደረኳት እቺን አፕዴት አድርጌያለሁ እና ሳምበዲ መጥቶ ቢመዘገብ ለምሳሌ አንድ ፔሽንት ከዛ ናሽናል አይዲው 188899 ትክክለኛ ናሽናል አይዲ ሲመዘገብ 14 ዲጂት ምናምን መሰለኝ። ከዛ ስልክ ቁጥሩን 0913807939 ብሎ ይመዘግብ። ኦርስ ኢሜል በተመሳሳይ ይጽፋል። ከዛን ፓስዋርድ እንሰጠዋለን። ከዛን ቀጣይ ደግሞ ጾታ ሜል ብያለሁ። የትምህርት ስታተስ ይጽፋል። ሶሪ እነኚህ ያው አፕዴት ላይ መጀመር ያለባቸው ናቸውና ሬጂስተር ሲያደርግ ቀጥታ በማን ሬጂስተር ሳክሰስፉሊ የሚለው
የሚለውን በአማርኛ የተጻፈውን ሀይድ አድርጌያለሁ እና ይችን ኮድ ቀጥታ ራን እኔ ብራውዘር ብዙ ጊዜ የምጠቀመው ክሮም ስለሆነ በክሮም ዲፎልት ክሮም አድርጌያለሁ እና እንድ ሪዛልቱ የምናየው ይሆናል ማለት ነው። ስለዚህ ይሄ ነበር አዲሱ። ስለዚህ ትንሽ አፕዴት ያደርጓት እቺን አፕዴት አድርጌያለሁ እና ሳምበዲ መጥቶ ቢመዘገብ ለምሳሌ አንድ ፔሸንት ከዛ ናሽናል አይዲውን 188899 ትክክለኛ ናሽናል አይዲ ሲመዘገብ 14 ዲጂት ምናምን መሰለኝ። ከዛ ስልክ ቁጥሩን